ህዝባችንን መደራጀትና ህዝባችንን ማታገል የሁላችንም ግዴታ ነው። ወገኖቼ እዚህ ላይ በጣም መበርታት አለብን። ሰላም ብያለሁ። ሰላም እንዴት ናችሁ? በተለይ ዛሬ የምናገረው ነገር ለሁሉም አማራ እንዲደርስ ያስፈልጋልና ሁላችሁም ሼር ማድረግ አለባችሁ። ይሄ ነገር በቀላል የሚታይ አይደለም። ይግባን ፖለቲካቸው፣ አካሄዳቸው ወዴት እንደሆነ ካወቅ ነው ጠላትን መመከት ይቻላልና በደንብ ማሰብ አለብን። ማስተዋል፣ ማሰብ፣ ነገሩን በትክክል ካወቅ ነው እመኑኝ አይሳካላቸውም፣ እናቆማቸዋለን። ግን በየዋህነት አሳልፈን ማንነታችንን ለባርነት መስጠት ወይ ደግሞ እንደፈለጉ እነሱ እንዲያደርጉ ቦታ መልቀቅ ጥሩ አይደለም። የዋህነት አንድ ነገር ነው። እውነታን ደግሞ ተጋፍጦ ተጽዕኖ ፈጥሮ የውሸት እና የሐሰት ትርክትን ሰባብረን አገራችንን ለሁላችን የምትሆን ማድረግ የምንችለው አማራ በአማራነቱ ሲቆም ብቻና አንድ ነገር ሲሆን ብቻ ነው። እነዚህ ከነ አብይ አህመድ ጀምሮ ከነሱ እድሜዎች ጀምሮ እስከ ሽማግሌዎቹም ወይ ደግሞ በአሁን ሰዓት ከሚወለደው ኦሮሞ ነገ የሚወለደው ኦሮሞ ሳይቀር ኦሬዲ ነገ የሚወለደው ኦሮሞ አባቱ በዚህ የተጠመቀ ስለሆነ እሱን ነው የሚያስተምረው። ስለዚህ ከዛ ጀምረን ነው ማሰብ ያለብን። ይህ አማራን እና ኢትዮጵያን ለማጥፋት የመጣን ኃይል ማቆም የምትችለው አንድና አንድ አቋም ሲኖር ብቻ ነው። ኦሮሚያ የሚል ካርታ ሲሰረዝ ብቻ ነው። ይሄንን አስረግጠ መናገር አለብን። ከዚህ በፊት የነገርኳችሁ ማሰብ አለባችሁ። ኢትዮጵያ ሰላም የምትሆነው አማራ በሰላም መኖር የሚችለው ይሄ ኦሮሚያ ተብሎ የተመሰረተው ካርታ አፈራርሰን ስንወጣ ብቻ ነው። ለዚህ ቆርጠ መነሳት አለበት። እያንዳንዱ አማራ ሽንጠን ገትረመ እኛ በግድኑና ኦሮሞ ነኝ ብሎ ክሌም የሚያደርገው በግድ መጥቶ ኢትዮጵያ ይበል አይደለም ጥያቄያችን በብሔር ዋዴቨር በሚሉት ይከለል ከተባለ ሸዋን ለቀው መውጣት አለባቸው፣ ወለጋን ለቀው መውጣት አለባቸው። ከዛ በኋላ ነው በብሔር ምንካለለው። ይሄ ለእያንዳንዳችሁ አቋም መሆን አለበት። አማራ ነኝ የምትል ኦኬ፣ የብሔር ፖለቲካ ተፈለገ፣ አዎ ሸዋ ከጥንት ጀምሮ አያቶቻችን የደሙላት ያስተዳደሯት የኖሩባት አንድም ቀን በሌላ ብሔር ተመርታ ማታቅ ሸዋን ለቀህ ውጣ ማለት አለባችሁ ኦሮሞ። የሚቀጥለው ደግሞ ወለጋ የኦሮሞ አይደለም። ምንም አይነት የፈለገ ተውት። ሌላውን እማወራው የዛሬ 500 ዓመት የነበረው ነው። ከዛ በፊት የማን እንደሆነ ሁላችንም እናውቃለን። አቋም ልትይዝ የሚገባ አማራ ነኝ የምትል አቋምህ የሚሆነው ምንድነው? የዘር ክልል ከፈረሰ እሰየው፣ አንድ ሆነን መቀጠል እንችላለን። የዘር ክልል መቀጠል አለበት ሲባል የአማራ ልጅ አቋሙ ወለጋ የአማራ የዳሞት የጋፋት ምድር ስለሆነች ወለጋን ለቀህ ትወጣለህ ትለዋለህ ኦሮሞን። ይሄ አቋምህ ነው። ሸዋን ለቀህ ትወጣለህ ትለዋለህ፣ አቋምህ ነው። ሌላው ከዛ በኋላ ደቡብ ነኝ ካለ በደቡብነቱ ኦሮሞ መታገል ይችላል፣ እናግዘዋለን። ግን የብሔር ካርታ ይሰራ ከተባለ ሸዋ የአማራ ርስት፣ ወለጋ የአማራ ርስት ብለህ አቋም መያዝ አለብህ። ይሄን ሳትይዝ አታሸንፍም ጠላትህ።